ዛሬ ደግሞ ስለ አንድ ጉደኛ ሴት ነው ይዤላችሁ የመጣሁት። አዲስ መረጃን ይዤላችሁ የመጣሁት። ይህ መረጃ ምንድነው? ልጅቷ እንግዲህ አለባበሷን በማስተካከል ቆንጆ አለባበስ ወይም ወንዶችን ሊስብ የሚችል አይነት አለባበስ በመልበስ ወደ ተለያዩ ሆቴሎች በመግባት እንግዲህ ጠረጴዛ ላይ ብቻዋን ቁጭ በማለት ወይ ውሃ ሚሪንዳ እያዘዘች ቁጭ ትላለች። ወንዶችን በትኩረት በመሳብ ወይ ወንዶች ወደ እሷ እንዲመጡ በማግባባት የተለያዩ ድርጊቶችን በማድረግ ማለት ነው ወደ እነሱ በእሷ እንዲሳቡ ታደርጋለች። ከዛም በኋላ ከእሷ ጋር ከተግባቡና አብረው ሻይ ቡና ማለት ከጀመሩ በኋላ እንግዲህ እሷ እንደወደደችው ወይም እንደወደደቻቸው አስመስላ ትቀርባቸዋለች ማለት ነው። ከቆይታ በኋላ እንግዲህ ምሽቱን አብረው እንዲያሳልፉ ወይም ደግሞ አብረው መቆየት እንደምትፈልግ ትገልጽላቸዋለች። ያው ፈቃደኛ የሆኑ ወንዶችም ከእሷ ጋር ቁጭ በማለት ይጠጣሉ፣ ይበላሉ እየጋበዟት ማለት ነው። ከዛ ምሽት ላይ እንግዲህ አብረን ብናድር ምን ይመስልሃል የሚል ጥያቄ ታቀርብላቸዋለች። ወንዱም ብዙዎቹ ወንዶች እንግዲህ ያለምንም ማመንታት ፈቃደኛ ይሆናሉ ማለት ነው። መጀመሪያውኑ እሷ ጋር ሲሄዱ ፈቃደኝነት ስላላቸው ማለት ነው። በዚህ የተነሳ ምሽት ላይ አብረን ማደር አለብን ትላለች። ከዛ ወንዱ ሆቴል መያዝ አለብኝ አልጋ ክፍል ሊያዝ ምናምን ብሎ በሚጠይቃት ሰዓት ላይ ምንም ችግር የለውም እኔ ብቻዬን ነው የምኖረው የራሴ የሆነ ቤት አለኝ ብላ በማግባባት አብረው በደንብ እንዲያመሹና በደንብ እንዲጠጡ ትጋብዛቸዋለች ወይም ደግሞ ታግባባቸዋለች ማለት ነው። ምሽቱን አብረው ከጠጡ ከበሉ በኋላ እንግዲህ በሞቅታ ወደ እሷ ቤት እንደምትወስደውና ምንም ችግር እንደሌለባት እሷ ግን ልጁን እንደወደደችው እንዳፈቀረችው መስላ ትቀርበዋለች። በዚህም የተነሳ ልጁ አብሯት ያለው በደስተኝነት አብሯት ወደ ቤቱ ወይም እሷ ቀድማ ወዳዘጋጀችው ቦታ ይዛው ትሄዳለች ማለት ነው። ከዛም በኋላ ወደ ቤቱ ከሄደ በኋላ እሱ የተደገሰለትን አያውቅም፣ ምን እንደታሰበለት አያውቅም። ምክንያቱም እሷ ተወድጃለሁ በሚል ሀሳብ ብቻ እሷ ጋር ነፃ ሆኖ ነው የሚሄደው። ነገር ግን ቤቷ በሯን በቁልፏ በራሷ ቁልፍ ከከፈተች በኋላ ትገባለች። ቤቷ ከገባች በኋላ እንግዲህ ሁሉ ነገር ነፃ እንደሆነ ብቻዋን እንደምትኖርና እሱ አብሯት ስለመጣ በጣም ደስተኛ እንደሆነች ዛሬ ምሽቷ ቆንጆ እንደሚሆን ትገልጽለታለች። አብሯት የሄደውም ወጣት እንግዲህ በደስታ አብሯት እየሳቀ ያመሻል። ከጥቂት ደቂቃ በኋላ ግን እሱ እንዳሰበው ሳይሆን ሌላ ጎረምሶች ይመጡና እሱን ያፍኑታል ማለት ነው። እንግዲህ ይህን ድርጊት በማድረግ እሷ ሾልካ ትወጣለች። እነዛ ቤት ውስጥ ተዘጋጅተው የጠበቁ ወንዶች ግን ልጁን ያው አስገድደው እንደዚህ አይነት አስጸያፊ ድርጊት ወይም ግብረ ሰዶም ይፈጽሙበታል ማለት ነው። በጣም አስጸያፊ ድርጊት እየሰራች ያለችው ወጣት እንግዲህ እንደዚህ አይነት ሴት እንዳለች ጥቆማ ደርሶን በፖሊስ ክትትል እየተደረገባት ነው የሚገኘው። ስለዚህ ወንዶች ጥንቃቄ ማድረግ ይኖርባቸዋል። እንግዲህ ተወድጃለሁ በማለት ብቻ እሷ ወደ ፈለገችው ቦታ ዝም ብሎ እንደ ከብት እየተነዱ መሄድ በጣም አስፈላጊ ያልሆነ ድርጊት ስለሆነ ለራሳችሁ ጥንቃቄ ማድረግ ይኖርባችኋል። እንደዚህ አይነት ጉዳትም እንዳይደርስባችሁ ራሳችሁን መጠበቅ ይኖርባችኋል። በዛሬው ዕለት ይዤላችሁ የመጣሁት መረጃ ይሄን ይመስል ነበር። እንደምትወዱት አልጠራጠርም። ቪዲዮ ላይ ሰዎች እንዲዳረስና ትምህርት እንዲያገኙ ስለሚጠቅማቸው እንግዲህ ይህንን መረጃ እንዲደርስ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ሰላሙን